እንግዳችን ስለሆን በጣም ነው የማመሰግነው። በጣም በድጋሚ ሙሉ ስምህና ማንነትህን ስራህን አስተዋውቅልኝ። እሺ ቢኒያም ካሳሁን እባላለሁ። በሙያዬ አርክቴክት ነኝ። አርክቴክቸራል ዲዛይን ነው የተመረኩት። በሙያዬ ደግሞ የተለያዩ የግራፊክስ ዲዛይን ስራዎችን እሰራለሁ። እሺ ቢኒያም፣ በቅርቡ ከሰራሃቸው ስራዎች እንጀምርና ሰምና ወርቅ የተሰኘ የኢትዮጵያን የባህላዊ የጸጉር ስራዎችን የሚሰንድ አንድ ፕሮጀክት ላይ ተሳትፈሃልና እስቲ ጥቂት ስለሱ ነገር ንገረኝ። ያንተ ተሳትፎ ምን ይመስላል? በምን አይነት መልኩ ነው እየሰራህ ያለኸው? መልካም። የኔ ተሳትፎ በአርቲስቲክ መልኩ የኢትዮጵያን የጸጉር አሰራር ዘይቤ መግለጽ ነበረ። በአርት ሳይድ እንድጋበዝ የተደረጉበት መንገድ ላይሰንስ ያላቸው ስራዎች ለሌላ ስራ ያልተፈቀዱልን ምስሎች ነበሩ። በፎርቢኔስ ኢንስቲትዩት ከ1930ዎቹ እስከ 1970ዎቹ ለአውሮፓውያን አቆጣጠር በተለያዩ የኢትዮጵያ ክፍሎች እየዞረ ያነሳ አንድ ፎቶግራፈር ነበረ፣ ጀርመናዊ ፎቶግራፈር። የእሱን ምስሎች ኪዩሬተሩ በሆነ አጋጣሚ አክሰስ አድርጎ ስለነበር እነዛን ምስሎች ወደ ኤግዚቢሽንነት ሲቀይራቸው ያልታዩ የነበሩ የኢትዮጵያን የጸጉር አሰራሮች በመሀል ላይሰንስ የሆኑ ለመጠቀም ያልተፈቀዱ ስዕሎች ነበሩ። እነሱን ወደ አርት እየቀየርን አንዳንዶቹን ደግሞ ወደ ትኩረት እንዲያገኙ ሞር አርቲስቲክ አገላለጾችን በመግለጽ ውጤት ለማምጣት ሞክረናል እና በስተመጨረሻም ወደ ኤግዚቢሽን አቀበለው ነበር ማለት ነው። በዚህ መልኩ ነበር ተሳትፎ። ከዩኒቨርሲቲ ከወጣ በኋላ ምን አይነት ስራዎችን ሰራ? ስኬቴ ናቸው የምትላቸው ወይም ደግሞ እኔን ለየት አድርገው ይገልጹኛል የምትላቸው ስራዎችስ ምንድን ናቸው? ከዩኒቨርሲቲ ከወጣው በኋላ ስቲል ዩኒቨርሲቲ ውስጥም እያለሁ የተለያዩ ስራዎችን ሰራ ነበር። ስቶሪ ቦርዶችን መስራት አርት በጣም እወዳለሁ እና ግራፊካል ነገሮች በጣም እወዳለሁ፣ በጣም ይገዙኛል። እነዚህን ስራዎች መስራት፣ ኮንሴፕቹዋል ድሮይንጎችን መስራት፣ ኮንሴፕቹዋል የማስታወቂያ ስራዎችን መስራት። ምሳሌና ሀበሻ ቢራ ከመስራታቸው በፊት ብዙ ኮንሴፕቹዋል ድሮይንጎች፣ አርቲስቲክ ሳቢዎች፣ አርክቴክቸራል እይታዎች በሙሉ ነበሩና እዛ ላይም ተሳትፌ ሞር ራሴን እንድገልጽ አድርጎኝ ነበር። ከዛ እያለ በአርክቴክቸሩ ደግሞ እየዳበረ ከመጣው በኋላ ሞር የማስተማርም ስራዎችን ሰርቻለሁ። በአዲስ ኮሌጅ ዩኒቨርሲቲ ለአንድ አመት ያህል አስተምሬያለሁ። ሞር አርት ሳይዱንም ስለያዝኩኝ አርክቴክቸራሉንም ሳይድ ባክግራውንድም ስላለኝ ሁለቱንም አድርጌ ተማሪዎችን በመርዳት ስሜት ሳስተምር ነበር ማለት ነው። ኮንሰልቲንግ ፈርምም ላይ በአርክቴክትነት ለ2 አመት ያህል ሰርቻለሁ። ኪነ ህንጻውንም ቪዥዋል አርቱንም አብረህ ነው የምትሰራው ወይስ ወደ አንዱ ተሻገርክ? ይገርምሻል፣ በጣም ሁለቱንም በጣም ወዳቸው የስራ ዘርፎች ናቸው። ኢቨን ኮንሰልቲንግ ፊልሙ ላይ እየሰራሁኝ ከጂስኪች ደብተር አይጠፋም ነበርና አስትምን ወዳለሁ፣ መቸክቸክ ወዳለሁ። እንደውም በጊዜው አለቃ የነበረው ጓደኛው ዶክተር ገበየው የሚባሉ ነበሩና ሌጀንደሪ ኪንግ የሚል መጽሐፍ አሳትመው ነበር ሜሪላንድ ውስጥ በ2018 አካባቢ እና ለእሳቸውም ስኬቾችን እንድሰራ ይህንን የአርት ፍቅሬን አይቶ ከአንድ ሌላ ፓርትነር ጋር እዛው አብሮን ከምሰራ እንደዚሁ የኢሉስትሬሽን ስራዎች እንድሰራ ጋብዞኝ ነበር። እዛም ላይ ሰርች የተሳትፌ ነበር። ቴዎድሮስ ሌጀንደሪ ኪንግ የሚል ሜሪላንድ 2018 የታተመ ማለት ነው እና ይሄ ሁለቱንም ነገር ዲዛይን ማድረግ እና ደግሞ አርት መሳል ከዲዛይንም ደግሞ በጣም ስኬቾቹን ስለሞት ሞር ዲቴይል ውስጥ የመግባት ምናምን አይነት ባህሪ ይታይብኝ ነበር ዲዛይን ላይ ስሰራ እና አሁን ሁለቱንም ነገር ሊይዝልኝ የቻለው ሁለቱንም ያው የዲዛይን እና የአርቲስቲክ ባክግራውንድን አንድ ላይ አድርጌ አንድ ማስተርፒስ የመስራት ስራ ማለት ነው። የጥበብ ኮንትራቶችን የምትወስደው እንደ ግለሰብ ነው ወይ? ምክንያቱም ቴሌግራም ላይ ቢኒ ስቱዲዮ ብለህ ስራዎችህን ታስተዋውቃለህ፣ ተከታዮቹም አሉህና እንደ ግለሰብ ነው የምትሰራው ወይስ ቢኒ ስቱዲዮ የሚባል የተቋቋመ ተቋም አለ? እስቲ ጥቂት ስለሱ አብራራልኝ። ቴሌግራም ላይ እና ኢንስታግራም ላይ እንደዚሁም ፌስቡክ ፔጅ ላይ ቀኝ ስቱዲዮ በሚል ፌስቡክ ፔጅ ላይ የተለያየ ይዘት ያላቸው የአርት ስራዎችን፣ የድሮይንጎችን፣ ፔይንቲንጎች፣ ዲጂታል ፔይንቲንግ እና ስትሪት አርቶችን ፖስት ማድረግባቸው የራሴ ሚዲየሞች አሉ። በአርት ኮንትራቶችን ሶስ ደግሞ ሌሎች ሰዓሊያን ጋር በመሆን ስራዎችን እንሰራለን ማለት ነው። እስፔሻሊ ደግሞ ከጊዜ በኋላ አሁን ኮላቦሬት ማድረግና በህብረት በመሆን ጥሩ ነገሮችን ለመስራት ጥረት
እያደረገ። በዚህ ስራ ውስጥ ለአንተ እንደ ተግዳሮት የሆነብህ የከበደህ ነገር ምንድን ነው? ስፔሻሊ ሎጎ ዲዛይን ስሰራ ሲጀመር ሎጎ መከፈል አለበት ወይ? ሎጎ ያን ያህል ማንዳቶሪ ነው ወይ? ሎጎ ራሱን የቻለ አርት ነው እና በጣም ተጨንቆ አንድ ዲዛይነር ሰርቶ እስከ ውጤት እስከሚያቀርበው ድረስ ጭንቅላቱ አያርፍም። ዲዛይን በባህሪው አያልቅ እና እነዚህ ሁሉ ነገሮች እንትን ብሎ ሲመጣ ሰዎቹ የነገሯን ውጤት ብቻ ይዘው ስለሚያደርጉ የመረዳት አቅማቸው በጣም ውስን ነው እና እኔ ምን አደርጋለሁ? ራሴ የምሰራበት መንገድ አለ። እያንዳንዱ ፍሮም ስክራች እስከ መጨረሻ አውትላይኑ ድረስ እስከ ፕሪንት የተለያየ ሚዲየሞች ስቴሽነሪ ፕሮሞሽናል እንትኖች ላይ ስኩል ሲደርስ እንዴት ሆኖ መቅረብ እንዳለበት የሚያሳይ ጋይድላይን ሳሳይ የሰዎችንም አዌርነስ አብሮ የመጨመር ለብራንዳቸው፣ ለራሳቸው፣ ለብዙ ነገሮች፣ ለስራቸው፣ ለሰርቪሳቸው ግድ የሚሰጣቸው አይነት እንዲሆኑ አብሮ አዌርነስ የመስጠት ስራ እሰራለሁ እና እንደዚህ እንደሆነ ስለማናቅ በሚል ማለት ነው። አሁን በቀጣይ ምን አይነት ፕሮጀክቶች ላይ ነው የምትሳተፈው? አንተን የሚያስደስቱ ስራዎችስ ምን አይነት ናቸው? ወይም ደግሞ ለየት ያደርጉኛል የምትላቸው? እኔ አሁን በቀጣይ እያዘጋጀን ያለነው ኤግዚቢሽን አለ። ኔክስት ይር የሚዘጋጅ የኢትዮጵያን የብራንዲንግ ሂስትሪ የምናቀርብበት ኤግዚቢሽን አለ። ከብራንድ ኮንሰልታንቱ ኤፍሬም በየነ የሚባል ታንገሪ የሚባል ድርጅት አለ። እሱ ከስዊድን ሆኖ እኔ ከኢትዮጵያ ሆኜ ኮላቦሬት ሆነን ኢንተር ሆቴል 3ኛውን የብራንዲንግ ኤግዚቢሽን እያዘጋጀን ያለ ነው። ሞር ስለ ነገሩ ስፋት፣ ጥልቀት በደንብ እንድረዳበት አድርጎኛል ብዬ አስባለሁ። ሞር ማርኬት ሳይዱን ብቻ ሳይሆን አንዳንድ ጊዜ ከማርኬት ሳይዱን ባለፈ ኮንሽስሊ ያልተጠኑ ነገሮችን፣ የገበያቸው ሁኔታ፣ እነዚህ ነገሮች የስራውን ሁኔታ በደንብ ሪሰርች አድርጎ ጠንዶ ለሀገር ቀጣዩን ባለሙያዎች የሚጠቅም ስራ ላይ ለመስራት እየሞከርን። እሺ ቢኒያም፣ ስለነበረን ጊዜ እጅግ አብዝቼ ነው የማመሰግነው። እሺ እኔም አመሰግናለሁ።